ቱርክ ለብዙዎች የባህል የንግድና የታላላቅ ኢምፓየሮች መነሻ ናት። ተፈጥሮ ሆን ብላ የደበቀቻት የሚስጥር ሳጥን አለች። እሷም ካፓዶሺያ ትባላለች። ይህች ምድር ለመጀመሪያ ጊዜ ሲያዩት በሰው ልጅ የተሰራች አትመስልም። ይልቁንም ሌላ ፕላኔት ላይ ወይም በህልም ዓለም ውስጥ ያለን ያህል ስሜት ትፈጥራለች። የተረት ጭስ ማውጫዎች ተብለው የሚጠሩት እነዚህ ረዣዥም የድንጋይ ማማዎች በሰማይ ላይ እንደ ደመና የሚንሳፈፉት በመቶዎች የሚቆጠሩ ባለቀለም ባሎኖች እና ከሁሉም በላይ ደግሞ ከምድር በታች የተደበቁት ግዙፍ የጨለማ ከተሞች። ከእነዚህ አስደናቂ ድንጋዮች በታች ለዘመናት በሚስጥር ተደብቀው የኖሩ በሺዎች የሚቆጠሩ ሰዎች በጉያቸው የያዙ የመሬት ውስጥ ከተሞች አሉ። እነዚህ ከተሞች ዝም ብለው የተቆፈሩ ጉድጓዶች አይደሉም። ሰብአዊ ፍጡራን ከአሰቃቂ ሞት፣ ከጦርነት ማዕበልና ከጨካኞች አሳዳጆች ለመዳን ሲሉ በራሳቸው እጅ በጨለማ ውስጥ የቆፈሯቸው የህልውና ምሽጎች ናቸው። እያንዳንዱ ዋሻ ጠባብ መተላለፊያና በትልልቅ የድንጋይ በር የተደፈነ ታሪክ አለው። ተፈጥሮስ ለሰው ልጅ እንዴት መጠጊያ እንደሆነች የሚያሳይ ትልቅ የሥነ ልቦናና የታሪክ ጉዞ ነው። ቱርክ ዝም ብላ በካርታ ላይ የምትገኝ ሀገር አይደለችም። እሷ የዓለም ታሪክ የተቀረጸባት የደመና የክብር መድረክ ናት። በጂኦግራፊያዊ አቀማመጧ በአውሮፓና በእስያ መካከል እንደ ወርቃማ ድልድይ ሆና ትቆማለች። ይህ የማያቋርጥ የጦርነት ማዕበልና የባህላዊ ስደት በቱርክ እምብርት ላይ የሚኖሩትን ህዝቦች ህይወት በሙሉ ቀይሮታል። በተለይም የጦር አበጋዞችንና ጨካኝ ወራሪዎችንም ጭምር ስቧል። በዚህ ጊዜ ነበር በካፓዶሺያ አካባቢ ይኖሩ የነበሩ ምስኪን ገበሬዎችና ነዋሪዎች አንድ ትልቅ ምርጫ ከፊታቸው የቀረበው። ምርጫው ወይ እጃቸውን ሰጥተው መማረክና መሞት ወይንም ደግሞ ህይወታቸውንና ባህላቸውን የሚያድኑበት ፍጹም የተለየና ተአምራዊ መንገድ መፈለግ ነበር። እነሱ የመረጡት ሁለተኛውን መንገድ ነበር። ነገር ግን ይህንን ለማድረግ ሰይፍና ጋሻ አልነበራቸውም። የነበራቸው ብቸኛው ነገር በዙሪያቸው የነበረው እንግዳ ተፈጥሮና ያንን ተፈጥሮ የመጠቀም ጥበብ ብቻ ነበር። ካፓዶሺያ የሰው ልጅ ጥበብ ከመጀመሩ በፊት የተፈጥሮ ቁጣ የፈጠራት ድንቅ ስራ ናት። ወደ 3 ሚሊዮን ዓመታት ገደማ ወደ ኋላ ብንመለስ ይህ ዛሬ የምናየው ውብ ስፍራ ፍጹም ሲኦል ነበር። በአካባቢው የነበሩት 3 ታላላቅ እሳተ ገሞራዎች ኤርሲየስ፣ ሃሳን፣ መለንዲዝ ተራሮች በተከታታይ ይፈነዱ ነበር። እነዚህ እሳተ ገሞራዎች ወደ ሰማይ የረጩት የጋለ አመድ ጭስና የቀለጠ ድንጋይ ወይንም ላቫ በሺዎች የሚቆጠሩ ስኩዌር ኪሎ ሜትር ስፋት ያለውን መሬት በሙሉ ወረሰው። ጊዜ እያለፈ ሲሄድ ይህ የእሳተ ገሞራ አመድ በረደ። ከዚያም ተጨምቆ ቱፍ ተብሎ የሚጠራ ለስላሳና በቀላሉ ሊቀረጽ የሚችል የድንጋይ ንብርብር ፈጠረ። ከዚህ ለስላሳ ድንጋይ በላይ ደግሞ ይበልጥ ጠንካራ የሆነው ባዛልት የተባለ የላቫ ድንጋይ ሌላ ንብርብር ሰራ። እውነተኛው ቅርጻ ቅርጽ የጀመረው ግን እሳተ ገሞራው ዝም ካለ በኋላ ነው። ለዘመናት የጣለው ከባድ ዝናብ፣ የጎረፈው ጎርፍና የነፈሰው ኃይለኛ ንፋስ ይህንን ምድር መቅረጽ ጀመረ። ለስላሳው የእሳተ ገሞራ አመድ በውሃውና በንፋሱ በቀላሉ እየታጠበና እየተሸረሸረ ሲሄድ፣ ከላይ ያለው ጠንካራ የባዛልት ድንጋይ ግን እንደ ዣንጥላ ወይንም እንደ ኮፍያ ሆኖ ከስር ያለውን ድንጋይ ከአደጋ ጠበቀው። ውጤቱ ምን መሰላችሁ? ዛሬ በመላው ዓለም ሰዎችን የሚያስደምሙት እንደ እንጉዳይ ወይንም እንደ ረዣዥም ማማዎች የቆሙት የተረት ጭስ ማውጫዎች ወይንም ፌሪ ቺሚኒ ተፈጠሩ። የአካባቢው ነዋሪዎች በእነዚህ ማማዎች ውስጥ ተረት መሰል ፍጥረታት ወይንም መናፍስት ይኖራሉ ብለው ያምኑ ስለነበር ነው ይህንን ስም የሰጧቸው። ነገር ግን እነዚህ ድንጋዮች ዝም ብለው የሚታዩ ውብ ቅርጾች ብቻ አልነበሩ። የሰው ልጅ ወደዚህ ምድር ሲመጣ ይህ ድንጋይ በቀላሉ በብረት ሊቆፈርና ሊቀረጽ እንደሚችል ተገነዘበ። ይህም ለዓለም ትልቁ እንቆቅልሽ መፈጠር መንገድ ጠረገ። በካፓዶሺያ ክልል ውስጥ እስካሁን የተገኙ ከ200 በላይ የመሬት ውስጥ ከተሞች አሉ። ነገር ግን ከሁሉም በላይ ሰዎችን የሚያስደነግጠው ድርንኩዬ የተባለው ከተማ ነው። ይህ ከተማ በአጋጣሚ የተገኘው በ1963 ዓ.ም በአካባቢው የሚኖር አንድ ሰው የቤቱን ግድግዳ ሲያፈርስ ከበስተጀርባው ሚስጥራዊ ክፍል በማግኘቱ ነበር። ያ ክፍል ግን ወደ ተራ ዋሻ ሳይሆን ወደ መሬት ውስጥ ወደሚወርድ ባለ 8 ፎቅ ግዙፍ ከተማ መሪ ሆነ። ይህ ከተማ ወደ መሬት ውስጥ እስከ 85 ሜትር ጥልቀት ይወርዳል። ጸሎት ቦታዎች ተሰርተዋል። ከመሬት በላይ ያለውን ንጹህ አየር
ወደ 8ቱም ፎቆች የሚያደርስ ረጅም የአየር ማናፈሻ መስመር ዘርግተዋል። ወራሪ ጠላቶች መጥተው ከተማውን ለማጥፋት በሩን ቢፈልጉት እንኳን ማግኘት አይችሉም። ይህ ከተማ የሰው ልጅ በሞትና በሕይወት መካከል ሆኖ የሰራው የታሪክ ተአምር ነው። የመሬት ውስጥ ከተሞች የሰውን አካል ከጠላት ሰይፍ ሲከላከሉ፣ በካፓዶሺያ የድንጋይ ዋሻዎች ውስጥ የተሰሩት አብያተ ክርስቲያናት ደግሞ የሰውን ልጅ መንፈስና እምነት ጠብቀው ያቆዩ ምሽጎች ናቸው። በሮማ ኢምፓየር የመጀመሪያዎቹ መቶ ክፍለ ዘመናት ክርስትና እምነት እውቅና ያልተሰጠው እና በኃይል የሚሰደዱበት ዘመን ነበር። አማኞች እምነታቸውን በነፃነት ማራመድ ቀርቶ ስማቸውን መጥራት እንኳን ለሞት ይዳረግ ነበር። በዚህ በጭንቅና በሞት ጥላ መካከል የነበሩት ጥንታውያን ክርስቲያኖች እንደ ይሃው ሸራ ተጠቀሙባቸው። በብረት መቆፈሪያዎች ድንጋዮቹን እየቦረቦሩ በሺዎች የሚቆጠሩ ስውር አብያተ ክርስቲያናትን፣ ገዳማትንና የመኖሪያ ክፍሎችን ቀረጹ። በጎራሜ ክፍት አየር ሙዚየም የምናያቸው እነዚህ ስፍራዎች የታሪክን ታላቅ ተአምር በጉልህ ያሳዩናል። እጅግ የሚያስገርመው ነገር ከብዙ መቶ ዓመታት በኋላም እንኳ በእነዚህ የዋሻ ግድግዳዎች ላይ የተሳሉት ስዕሎች ቀለማቸው ሳይጠፋ ዛሬም እንደ አዲስ ፍንትው ብለው መታየታቸው ነው። የጥንት ሰዓሊያን ቀለማቱን ያዘጋጇቸው ከተፈጥሮ እጽዋትና ከማዕድናት ስለነበር እና በዋሻው ውስጥ ያለው የሙቀት መጠን ሁልጊዜም እኩል በመሆኑ ስዕሎቹ ከዘመን መሸርሸር ተርፈዋል። ካፓዶሺያ የጦርነትና የስደት ምድር ብቻ ሳትሆን በተፈጥሮ ጥበብ የተሞላች ውብ ገነትም ጭምር ናት። የአካባቢው መልክዓ ምድር በየሰዓቱና በየወቅቱ ቀለማቱንና ውበቱን የመቀየር አስገራሚ ባህሪ ያለው። ለዚህ ደግሞ ትልቁ ማረጋገጫ ሮዝ ሸለቆ ሮዝ ቫሊ ተብሎ የሚጠራው ስፍራ ነው። ፀሐይ ልትጠልቅ ስትል የምታመነጨው ወርቃማ ብርሃን በእነዚህ የእሳተ ገሞራ ድንጋዮች ላይ ሲያርፍ ሙሉ ሸለቆ ወደ ደማቅ ሮዝና ቀይ ቀለም ይቀየራል። ይህንን ትዕይንት ለማየት በአካል የተገኘ ሰው በምድር ላይ ሳይሆን በሌላ አስማታዊ ዓለም ውስጥ ያለ ይመስለዋል። ከተፈጥሮ በላይ የሆነው ይህ ውበት ለብዙ ሺህ ዓመታት ሰዎችን ሲስብና ሲያስደምም ኖሯል። ከጥንት ዘመን ጀምሮ ይህ አካባቢ በጥንካሬያቸውና በውበታቸው ወደር የሌላቸው የዱር ፈረሶች መገኛ ነበር። ነገስታትና የጦር አበጋዞች ለጦርነት የሚሆኑ ምርጥ ፈረሶችን የሚፈልጉት ከዚህ ምድር ነበር። ዛሬም ቢሆን በሸለቆቹ ውስጥ በነፃነት የሚጋለቡትን እነዚህን ፈረሶች ማየት የተለመደ ነው። ከአስደናቂዎቹ የድንጋይ ማማዎች ጋር ተዳምሮ ካፓዶሺያ ልዩ ሕይወትና ነፍስ ሰጥቷታል። እዚህ ቦታ ላይ ጊዜ የቆመ ይመስላል። የተፈጥሮ ጸጥታና የዱር ሕይወት ውህደት ለማንኛውም ተመልካች ፍጹም የሆነ ውስጣዊ ሰላምንና መረጋጋትን ይለግሳል። የካፓዶሺያ ጉዞ ያለ ሰማይ ላይ ባሎኖች ፍጹም ሊሆን አይችልም። ይህ ምስል ዛሬ ለዓለም ሕዝብ የካፓዶሺያ ዋነኛ መለያ ምልክት ሆኗል። ነገር ግን ይህ ዝም ብሎ የቱሪስት መዝናኛ ወይንም ቀላል ጨዋታ አይደለም። እሱ ምድራዊውን አስደናቂ ውበት ከሰማይ ሆኖ የመመልከት፣ በየቀኑ ማለዳ ዓለም ገና ከእንቅልፏ ሳትነቃ በመቶዎች የሚቆጠሩ ባለቀለም ባሎኖች ወደ ሰማይ ለመውጣት ይዘጋጃሉ። እሳቱ ወደ ባሎኑ ውስጥ ሲረጭ የሚፈጥረው ደማቅ ብርሃንና ድምፅ ማለዳውን በአስማታዊ ሁኔታ ያነቃቀዋል። ባሎኑ ቀስ እያለ ከመሬት ተለይቶ ወደ ሰማይ ሲወጣ ፍርሃትና ደስታ በአንድነት በውስጣችሁ ይፈጠራል። እነዚያ ለዘመናት የኖሩት የድንጋይ ማማዎች፣ ጥንታውያኑ ዋሻዎችና ሰፋፊዎቹ ሸለቆዎች በሙሉ ከእግራችሁ በታች ሆነው ይታያሉ። ከላይ ሆነው ሰፊውን የድንጋይ ከተማ ሲመለከቱ ጊዜ ወደ ኋላ ይቆማል። ነፋሱ ባሎኑን ቀስ እያደረገ በሸለቆቹ መካከል ሲያዞረው የሰው ልጅ ምን ያህል ትንሽ እንደሆነ እና ተፈጥሮ ደግሞ ምን ያህል ታላቅ እንደሆነች ይረዱታል። በሰማይ ላይ የሚንሳፈፉት በመቶዎች የሚቆጠሩ ባሎኖችና የምድር ጥንታዊ ውበት ተዳምረው በዓለማችን ላይ ወደር የሌለው አስማታዊ እይታን ይፈጥራሉ። ይህንን ትዕይንት አንድ ጊዜ ያየ ሰው በሕይወቱ ሙሉ በውስጡ ትልቅ ትውስታ ጥሎበት ያልፋል። ለዚህ ነው በየዓመቱ በሚሊዮን የሚቆጠሩ ሰዎች ከሁሉም የዓለም ማዕዘናት ተነስተው ይህንን የሰማይ ላይ አስማት በዓይናቸው ለማየት ወደ ካፓዶሺያ የሚጎርፉት። ይህ ስፍራ ሰማይና ምድር በፍቅር የተሳሳሙበት እውነተኛ የጥበብ መድረክ ነው። በአንድ ወቅት እነዚህ ስፍራዎች ዛሬ የዋሻ ሆቴሎች ኬቭ ሆቴልስ ተብለው ይጠራሉ። እነዚህ ሆቴሎች የጥንቱን የድንጋይ መዋቅርና ታሪካዊ ገጽታ ሳይነኩ በውስጣቸው ይህ ጥንታዊነትን ከዘመናዊነት ጋር የማዋሃድ ጥበብ ካፓዶሺያን በዓለም ላይ ልዩ ያደርጋታል። የካፓዶሺያ እውነተኛ ውበት ግን በድንጋዮቹ ላይ ብቻ ሳይሆን እዚህ ምድር ላይ ተፈጥሮ፣ ታሪክና የሰው ልጅ ባህል ፍጹም በሆነ መልኩ ተስማምተው ይኖራሉ። ካፓዶሺያ ዝም ብላ
ይህ ዘላለማዊ ቅርስ ለወደፊቱም ትውልድ የሰው ልጅን ታላቅነትና የተፈጥሮን ድንቅ ሥራ መመስከሩን ይቀጥላል። እኛም ከዚች አስደናቂ ምድር የተማርነውን የጽናትና የውበት ታሪክ በልባችን ይዘን ጉዟችንን እዚህ ላይ እንጨርሳለን። በሚቀጥለው የጉዞ ዶክመንተሪያችን ሌላ የዓለማችንን አስደናቂና ስውር ሚስጥር ይዘንላችሁ እስክንቀርብ በሰላም ቆዩ።